አይነከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት የጠባ አደገ በዚያ በበረሃ። የመጥምቀ መለኮት ቅዱስ ዮሐንስ የልደቱ በዓል ሊከበር ጥቂት ቀን ቀረው። በኮንሶ፣ ጂንካ፣ ግዶሌ፣ ዶማይዶ፣ አማሮ፣ ከንባ፣ ጎፋ፣ ሳውላ፣ አማሮ ኬላ፣ ቡልኪ፣ ጨንቻ ሌሎችም ከተማ ያላችሁ ወደ ገረሴ መጥምቀ መለኮት ቅዱስ ዮሐንስ መጣችሁ የመጥምቀ መለኮት የዮሐንስን ክብር ግን ያክል ያለው ማንም ክብር የለም ከመቤታችን ውጭ። በጣም ትልቅ የተከበረ ነው። የዮሐንስ ክብሩ ግን ተመልከቱት። ጌታው እንኳን ያላስተማረውን ትምህርት አስቀድሞ ተናግሮ ክርስቶስ ልክ እንደሱ ያደረገ ነው። ዮሐንስ ሲያጠምቅ እንደነበረው ክርስቶስም ደቀ መዛሙርቱ ቢያጠምቅም ያጠምቅ ነበረ ተብሎ ተነግሮለት። የነቢያት ትንቢት በሙሉ የሚጠቃለለው ዮሐንስ ላይ ነው። የሐዋርያት ስብከት በሙሉ የሚጀምረው በዮሐንስ ነው። ይቅርና ሐዋርያት ክርስቶስ እንኳን የሰበከው የመጀመሪያው ስብከት መጀመሪያ የተናገረው ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ምንግቡ። ይሄንን ስብከት ክርስቶስ ከመስበኩ በፊት ዮሐንስ መጥምቅ ነው የሰበከው። ምን አይነት መታደል ነው! ጌታ ያለውን ጉንብሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጭናዬን አገኘው። ሐዘኖች የሚሻሩበት እንባዎች የሚታበሱበት አይድኑም የተባሉ ህመሞች የሚፈወሱበት ብዙዎች ከካንሰር ፈውስን ያገኙበት በልጅ ጦት ተስፋ ያጡ ማዕፀናቸው የሚለመልምበት ህመምና ስቃይ እጅ የሚሰጡበት የእግዚአብሔር ተአምር በየዕለቱ የሚገለጽበት ሕይወት ያስጨነቃቸው የሚረጋጉበት አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ልደቱ ልደታችን ፈውሱ በረከታችን ሰኔ 30 ደርሷል። ዓመታዊ ክብሩ ይነግሳል። ሕንፃ ቤተ ክርስቲያኑ ግንባታው ወደ ላቀ ምዕራፍ ተሸጋግሯል። ሁላችሁም በቤተ ክርስቲያን ፍቅር ተጠርታችኋል። አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 2018 እዛው እንገናኝ። ለበለጠ መረጃ በ0925 59 36 32 ይደውሉ። ጉንብሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጭናዬን አገኘው። ጉንብሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጭናዬን አገኘው። ሐዘኖች የሚሻሩበት እንባዎች የሚታበሱበት አይድኑም የተባሉ ህመሞች የሚፈወሱበት ብዙዎች ከካንሰር ፈውስን ያገኙበት በልጅ ጦት ተስፋ ያጡ ማዕፀናቸው የሚለመልምበት ህመምና ስቃይ እጅ የሚሰጡበት የእግዚአብሔር በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ በጉየ ሰፈር አትዝጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው ለጌትነቱ የከበረው በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ በጉየ ሰፈር
አይነከርም መጥቼ ሳየው ዮሐንስ ብቻውን ያለው ከቶራ ወተት እየጠባ አደገ በዚያ በበረሃ። የመጥምቀ መለኮት ቅዱስ ዮሐንስ የልደቱ በዓል ሊከበር ጥቂት ቀን ቀረው። በኮንሶ፣ ጂንካ፣ ግዶሌ፣ ዞማይዶ፣ አማሮ፣ ከንባ፣ ጎፋ፣ ሳውላ፣ አማሮ ኬላ፣ ቡልኪ፣ ጨንቻ ሌሎችም ከተማ ያላችሁ ወደ ገረሴ መጥምቀ መለኮት ቅዱስ ዮሐንስ መጥታችሁ የመጥምቀ መለኮት ጎንበሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው። ሐዘኖች የሚሻሩበት፣ እንባዎች የሚታበሱበት፣ አይድኑም የተባሉ ህመሞች የሚፈወሱበት፣ ብዙዎች ከካንሰር ፈውስን ያገኙበት፣ በልጅ ጦት ተስፋ ያጡ ማኅፀናቸው የሚለመልምበት፣ ሕመምና ስቃይ እጅ የሚሰጡበት፣ የእግዚአብሔር ተአምር በየዕለቱ የሚገለጽበት፣ ሕይወት ያስጨነቃቸው የሚረጋጉበት፣ አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ልደቱ ልደታችን፣ ፈውሱ በረከታችን። ሰኔ 30 ደርሷል። ዓመታዊ ክብሩ ይነግሳል። ሕንፃ ቤተ ክርስቲያኑ ግንባታው ወደ ላቀ ምዕራፍ ተሸጋግሯል። ሁላችሁም በቤተ ክርስቲያን ፍቅር ተጠርታችኋል። አርባ ምንጭ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 2018 እዛው እንገናኝ። ለበለጠ መረጃ በ0925 59 36 32 ይደውሉ። ጎንበሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው። ጎንበሽ ሄጄ ቀና ብዬ መጣው በዮሐንስ ጠበል ጤናዬን አገኘው። ሐዘኖች የሚሻሩበት፣ እንባዎች የሚታበሱበት፣ አይድኑም የተባሉ ህመሞች የሚፈወሱበት፣ ብዙዎች ከካንሰር ፈውስን ያገኙበት፣ በልጅ ጦት ተስፋ ያጡ ማኅፀናቸው የሚለመልምበት፣ ሕመምና ስቃይ እጅ የሚሰጡበት፣ የእግዚአብሔር በደሙ አጊጠናል